ክቡራን አበው የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ዲያቆናት፣ ምዕመናንና ምዕመናት እንደት ዋላችሁ? እንዴት አረፈዳችሁ? እንዴት ከረማችሁ? ቸርነቱ መሰንበት የሌለው እግዚአብሔር አምላካችን በቸርነቱ ጠብቆና መግቦ ተንከባክቦ ሕይወት አድርሶ በሊቀ መላእክት ቅዱስ ሚካኤል በዓል ምክንያት ከወዲያም ከወዲህም የባረከን ስለሰበሰበን ስለሌላው ሁሉ ተነግሮ ተዘርዝሮ ስለማያልቀው እንክብካቤው፣ ጥበቃው፣ ውለታው ክብርና ምስጋና ማርያም ይድረሰው። ወደ ጌታ ደስታ ግባ። ቅድም በወንጌሉ ሰምታችሁ እንደሆነ እንደዚህ የሚል ቃል 2 ጊዜ ተናግሯል። በጥቂቱ ስለታመንክ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ። እንግዲህ ሌሊቱን ሁሉ ከዚህ ደጅ ስትጸኑ ያደራችኋላችሁ። ይህ በዓል እንዲከበር እግዚአብሔር ዋጋ እንዲሰጣችሁ፣ ክብር እንዲሰጣችሁ በገንዘባችሁ፣ በእውቀታችሁ፣ በጉልበታችሁ ያላችሁ ነገር ሁሉ በዚህ በዓል ብዙ ጥረት አድርጋችኋል። ይህ ሁሉ ይህን የሕይወት ቃል ለመስማት በመፈለግ ነው። እንግዲህ ወጭ ከመውጣት በቀር እንደ ሥጋ ሲታይ ሥጋዊ ጥቅም የለውም። መንፈሳዊ የሕይወት ቃል፣ መንፈሳዊ ቃል፣ ሕያው ቃል፣ የሕይወት ቃል ለመስማት ነው። እንዲህ ያለውን ወደ ቤታችሁ ደስታ ግቡ። አገልግላችኋል፣ ደክማችኋል፣ አምናችኋል። ሃይማኖታችሁንም በአምልኮት ገልጻችኋል፣ በአገልግሎት አረጋግጣችኋል። ወደ ጌታችሁ ደስታ ግቡ እንባላለን ብላችሁ ነው ደጅ ስትጸኑ ያደራችሁት። ማህሌት ያደራችሁ ሊቃውንትም፣ ካህናትም፣ ዲያቆናትም እንደየአቅማችሁ በመሳል በመጸለይ መዝሙረ ዳዊታችሁን የጸሎት መጽሐፋችሁን ይዛችሁ ቁማችሁ ያደራችሁ እንዳቅማችሁ በበሩ በመምታት በበል በማለት በምትችሉት ሁሉ የእግዚአብሔር ክብር ስታቀርቡ ያደራችሁት ሁሉ ዓላማው ይሄ ነው። እንዲህ ያለውን የሕይወት ቃል መስማት ነው። ሌላ ዓላማ ምንም የለውም። ስለዚህ አትርፎ መገኘት መልካም ነው። አትርፈው በመገኘታቸው ሰርተው በመገኘታቸው ነው እነዚህ 2 አገልጋዮች ወደ ቤታችሁ ደስታ ግቡ። በጥቂቱ ታምናችኋል፣ በብዙ እሾማችኋለሁ፣ ወደ ጌታ ደስታ ግባ ያላቸው 2ቱንም ምን አይነት ናቸው? ሰርተው አትርፈው የተገኙ ናቸው። እግዚአብሔር ሀብትን የሚሰጥ የተቸገረውን ለመርዳት ነው። እየተቀናጠሉ ለመኖር አይደለም። በመጠን በልቶ በመጠን ጠጥቶ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዘአብርሃ ነዘንተ ህብስተ ወዘአስቴር ነዘንተ ጽዋ እያሉ እንዲያመሰግኑ የተቸገሩትን ደግሞ እንዲረዱ ነው። እግዚአብሔር ሀብትን የሚሰጠው በሀብት ላይ የሚሾመው እግዚአብሔር። ስለዚህ ባለጸጋ ከገንዘቡ አካፍሎ ሰጥቶ ባሮቹን ሄደ ነግዱ፣ ስሩ፣ አትርፉ ብሎ እንደየአቅማቸው ለአንዱ 5 ለአንዱ 2 ለአንዱ 1 ሰጥቶ ሄደ። እዚህ ያላችሁት 2 3 ጸጋ ያላችሁ አላችሁ፣ ድርብርብ ጸጋ ያላችሁ አላችሁ። አቅማችሁን ያውቃልና እግዚአብሔር እንደየአቅማችሁ ነው ጸጋ የሚሰጠው። መንፈስ ቅዱስ አንድ ነው፣ ነገር ግን ለእያንዳንዱ እንደየአቅሙ የሚያድለው እድል አለው ይላል። ያ አንዱ መንፈስ ቅዱስ ለሁላችን የተለያየ ጸጋ ይሰጠናል። እሱ አንድ ነው። እድሉ፣ ጸጋው፣ ስጦታው ግን የተለያየ ነው። ይህም ደግሞ ጸጋ የሚሰጠን እኛ ልንከበርበት፣
ራሳችንን ልንጠቅምበት ሳይሆን ሌላውን ለማነጽ ነው። እግዚአብሔር ጸጋን የሚሰጥ ለሰው ያ ሰው እግዚአብሔር በሰጠው ጸጋ ራሱ አቦ ሊባልበት፣ ራሱ ሊበላበት፣ ሊጠጣበት፣ ራሱ ሊከብርበት ሳይሆን ወንድሞቹን እህቶቹን ለመጥቀም ቤተ ክርስቲያንን ለማነጽ ነው። ራሱን ለመጥቀም ሳይሆን ቤተ ክርስቲያንን ለመጥቀም ነው። ቤተ ክርስቲያን ሲባል ይሄ ማህበረ ምእመናን ማለት ነው። ድንጋዩን ሕንፃውን ይሄ መናገሩን ይሄ መውራጁን አይደለም። ስለዚህ ጸጋ የሌለው የለም። በጸጋው አገልግሎ አትርፎ የተገኘ ጸጋውን መርምሮ ያለ ጸጋው በሰው ጸጋ ሳይገባ በሌሎቹ ጸጋም ሳይቀና ሳይመቀም መንፈስ ቅዱስ በሰጠው ባደረው በራሱ ጸጋ ብቻ ጸጋውን መርምሮ አግኝቶ አገልግሎ አትርፎ የተገኘ ይህን የሕይወት ቃል ደስ የሚያሰኝ ቃል ይሰማል። በጥቂቱ ታምነሃል። ምናልባትም እንደ ነቢዩ ዳዊት አገላለጽ የሰው ዘመኑ ዕድሜው 70 ነው፣ ቢበዛ 80 ወፈድፋዶ ንሰ ምዕላ ጻማ ወሕማም። ከ80 ያለፈው የተረፈው ግን ሕማም ነው፣ ድካም ነው፣ ጻዕር ገአር ነው። አንሱኝ፣ አስቀምጡኝ፣ ውጭ አውጡኝ፣ ፀሐይ አሙቁኝ፣ ይበቃኛል፣ ወደ ውስጥ አግቡኝ፣ ካልጋዬ ላይ አድርጉኝ፣ ካልጋዬ አውርዱኝ፣ አብሉኝ፣ አጠጡኝ፣ አልብሱኝ፣ አስታጥቁኝ። ብዙ ድካም ያለበት ጻዕር ነው ከ80 የተረፈው ይላል። ስለዚህ በዚህን ያዘውና በ70 ዓመት በኖርክበት በምድር ላይ በኖርክበት በ80ና በ70 የምድር የቆይታ ጊዜ መንፈስ ቅዱስ በሰጠህ ጸጋ አገልግለሃል። አደራህን ተወጥተሃል። አደራሽን ተወጥተሻል፣ አገልግለሻል። በዚያች በአጭሯ ዘመን በትንሿ ጊዜ መልካም ሰርተሃል፣ መልካም ሰርተሻልና ከዚህ በኋላ ግን እስከ ለሌለው ዘመን አሁን ደግሞ እኔ አስደስትሃለሁ፣ እኔ አስደስትሻለሁ። ወደ ጌታ ደስታ ግባ። አሁን ዓለሙን ስናየው የአማኝ የሚባለው ያምናን የሚባለውን ዓለም ማለት ነው። ከኛ ጀምሮ ስናየው አንዳንዱ ንስሐ የሚገባው በ50 ዓመቱ በ60 ዓመቱ፣ አብዛኛውን ብንወስደው ደግሞ እኔ አሁን ምን አደርጋለሁ ቤተ ክርስቲያን አሁን ቁርባን እንዴት ይሆናል ትንሽ ልቆይና ሲጎብጥ ዓይኑ ሲፈዝ ወገቡ ሲጎብጥ ጉልበቱ ሲደነግዝ በዓለም ኑሮ መጨረሻ ላይ ሲደግም ሲያቅተው መላ ዘመኑን ሲሰራው የኖረውን ዳንሱን፣ ጭፈራውን፣ ስርቆቱን፣ ቅሚያውን፣ ስካሩን ሁሉን ነገር ማድረግ ከማይችልበት ጊዜ ሲደርስ ያን ጊዜ ልቁረብ ይላል፣ ንስሐ ልግባ ይላል። ያደላቸው ናቸው ከዚያም የሚደርሱ። በዚያም እንግዲህ ገባ የተሰርክ ብሎ ጌታ ይቀበላቸዋል። ነገር ግን ከዚያ አይደርሱ። ከሞት ጋር ኮንትራት ውል የተፈራረመ ማን ነው? ያለ 70 ዓመትህ አልመጣብህም ብሎ ሞት ቃል የገባለት ማን ነው? ያለ 60 ዓመትህ አልመጣብህም አልነካህም ብሎ ሞት ቃል የገባለት የፈረመለት ማን ነው? ልጅ ነኝ። በልጅነት ነው ታዲያ እግዚአብሔርን ማገልገል። በወጣትነት በትኩስ ጉልበት በትኩስ ጸጋ ያን ጊዜማ ተሟጦ ዓለም ሟጣ ጨረሳ መጣ አላምጣ የተረፋትን ለእግዚአብሔርማ ምን ይሰራል? በወጣትነት ነው እንጂ ማገልገል። እና አብዛኛው ግን እንደዚያ ነው። እስከ ሸመግል ድረስ እያለ ቀጠሮ በንስሐ ቀጠሮ እየሰጠ በኃጢአት ቤተ መቅደሱን ሰውነቱን አሳድፎ ይኖራል። እና ከወጣትነታችሁ ጀምሮ የምታገለግሉ አበጃችሁ፣ እንኳን ደስ ያላችሁ፣ መልካም አደረጋችሁ። እንደዚህ ነው እግዚአብሔር የሚፈልገው። እግዚአብሔር አምላካችን የሚሆነው ከእናታችን ማኅፀን ጀምሮ ነው። አንተ አምላኬ ምከር ሰው
ከእናቴ ማኅፀን ጀምሮ አንተ አምላኬ ነህ፣ አንተ ጠባቂዬ ነህ፣ አንተ መጋቢዬ ነህ። በእናቴ ማኅፀን ስኖር በእትብት እየመገብክ የበላችሁ ተጭኖ የጠጣችሁ አንዝዞ እንዳይገለኝ በማኅፀን በዓለም ማኅፀን የምትንከባከበኝ አንተ ነህ። ከተወለድኩም በኋላ ጠንካራ ምግብ መብላት እስክችል ድረስ የእሷ ሰውነት የተገነባው በደም በጅማት በአጥንት በሥጋ በቁርበት ነው። ከዚህ ሁሉ ከደሟ ከሥጋዋ ከአጥንቷ ለይተህ ወተት ብቻ እየመገብክ ታሳድገኛለህ። በዚህ ጊዜ ሁሉ ሕፃናት የሚያመሰግኑበት ቋንቋ እንዳላቸው መጽሐፈ ኪዳን ትርጓሜ ይናገራል። ሕፃናት ከእግዚአብሔር ጋር የሚግባቡበት የሚያመሰግኑበት ቃል አላቸው። መላእክት እንዳላቸው ሁሉ በገነት ያሉ ነፍሳትና በማኅፀን ያሉ እና እንዲሁም ከተወለዱ በኋላ አፋቸውን እስኪፈቱ ድረስ ያሉ ሕፃናት የሚያመሰግኑበት ቋንቋ አላቸው። ከዚያ ጀምሮ ነው እግዚአብሔርን እንድናገለግል የሚፈለገው እንጂ እስከ 70 ዘመን እንዴት ቀጠሮ ይይዛል? እግዚአብሔርን ለማገልገል ሰው የተፈጠርነው እንዲያውም እኮ ለማመስገን ነው። ዋና ዓላማው ይሄ ነው። አንተ አላመሰግንም ብትል ዲያብሎስ አላመሰግንም አመስግኑኝ ባለ ጊዜ ከዓለመ መላእክት ከማኅበረ መላእክት ከቅዱስ ሚካኤልም በላይ ነበረ ስልጣኑ። ሳጥናኤል ዲያብሎስ ለሥላሴ ቅርብ ነው የነበረው። አመስግኑኝ እንጂ አላመሰግንም ተመስጋኝ ነኝ ሲል እግዚአብሔርን ጦርጦስ አወረደው እስካመኑበት እስከተከተሉት መላእክት ድረስ። በዚህ ቦታ የገባን ፍጡራን ነን። አላመሰግንም ባለ መልአክ እና ሰራዊቱ ቦታ ለምስጋና የተፈጠሩ የተተካል። ወሶበ ኢያእኮትኩ ለዘፈጠረከ ፈጠረ ህየንቴከ ካላ ሰብአ ዘማሬ። የፈጠረህን እግዚአብሔርን አላመሰግንም ብለህ ለፈጣሪ የሚገባውን አምልኮ ለአንተ ለመውሰድ በመመኘት ባመፅክና በወደቅክ ጊዜ ሌላ መስጋኝ እፈጥራለሁ ብሎ ሰውን ፈጠረ ይላል መጽሐፈ መቃብያን። ለምስጋና የተፈጠረ ሰው አብዛኛውን ዕድሜውን ለዓለም ሰጥቶ ለዲያብሎስ ሰጥቶ ሰይጣንን የሚያስደስተውን ሥራ ሁሉ ሲሠራ ኑሮ ቢመጣ እግዚአብሔር ይቀበለዋል። መቼስ ንስሐ ከገባ አባት ነውና እንዴት ያደርጋል? እናንተ ወላጆች ናችሁ። ልጆቻችሁ በድለው አማክለው አስቆጥተዋችሁ አበሳጭተዋችሁ ኖረው አሁን ተጸጽቻለሁ ይሏችሁ እናት አትጨክን፣ ትቀበላለች። እሺ ከተመለስክ ልጅ እሱ መመለስ ግን አይደለም የሚፈልግ ትላለች። አንዳንዱ አይ የለም አንተ ልጅ አይደለም አንቺ ልጅ አይደለሽም ይባላል። አንዳንዶቹ ጠለቅና ጠበቅ ያለ በደል ያደረሱት። እግዚአብሔር ግን እንደዚህ አይደለም። በየትኛው ብቻ ዕድሜ አግኝቶ ይምጣ እንጂ በመጣበት ጊዜ መመለሱን ነው የሚፈልገው። ይቀበላል እግዚአብሔር። ስለዚህ በእውነቱ ወደ ጌታ ደስታ ግባ። በጥቂቱ ተምነሃል። በምድር ቆይታህ መኖሪያ አልነበረምና ያ መቆያህ እንጂ በቆየህበት ጊዜ መልካም ሥራ ሰርተሃል። በምድር በኖርክበት ዘመንህ ፍሬ አፍርተሃል። መክሊትህን ሰርተህበታል፣ አትርፈህበታል። ሌሎቹን ረድተህበታል፣ ሌሎቹን ጠቅመህበታል። ጸጋህን ለቤተ ክርስቲያን መታነጽ፣ ለቤተ ክርስቲያን መጠናከር፣ ለሃይማኖት መስፋፋት፣ ለእግዚአብሔር መንግሥት መስፋፋት አውለሃል። ስለዚህ በዚያ በጥቂቱ በአጭሩ ዘመን በኃላፊው ዘመን በአመፀኛው ገንዘብህ በአመፀኛው ዓለም በተገኘው ነገር አሁን የማያልፍ ነገር ገዝተሃል፣ የማያልፍ ነገር አትረፈሃልና እሱም የዘላለም ደስታ ነውና ወደ ዘላለም የጌታ ደስታ ግባ ግቢ። ያልታደለው ባለጸጋ እግዚአብሔር ገንዘብ ሰጥቶ ባህራንን እንዲረዳ ቢያደርገው ባህራንን ለማጥፋት ተግቶ ሰራ። ባለጸግነቱ ለበጎ እንዲያውለው እግዚአብሔር ለሰው ሀብትን ሲሰጥ በድሆች ላይ መሾሙ ነው። አይዞህ እንዲል
እንዲገድለው እንዲያስተምረው አባት እንዲሆነው እንዲያሳድገው ያንን የድሃ አደግ አባት የሌለውን ልጅ እግዚአብሔር አባት አድርጎ ሾሞ አባት ወደው እርዳው ብሎ ሀብቱንም ሰጠው። ነገር ግን እንደዚህ ካደረግኩማ ሀብቴን የወራሽ የሆነው ይሄ ነው በሚል በምቀኝነት በተቃራኒ ሄዶ ሊያጠፋው ብዙ ሞከረ። ወደው ባህርም ጣለው። እንደደረሰ ግደሉት የሚል ደብዳቤ የሞቱን ደብዳቤ አስይዞ ለገዳዮች ላከው። ቅዱስ ሚካኤል ያንን የሞት ደብዳቤ ወደ ሕይወት ቀይሮ የጠሉት ይወርሳል ነው የፈሩት ይደርሳል እንደሚባለው አልቀረለትምና ባህራንን ወራሽ አድርጎታል ሊቀ መላእክት ቅዱስ ሚካኤል። ስለ ሕዝብህ ይነሳል ይለዋል ቅዱስ ሚካኤልን። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤል ስለ ሕዝብህ ይነሳል፣ ስለተጠቁት፣ ስለተናቁት ሰዎች ስላቃለሏቸው፣ ስለናቋቸው ይነሳል፣ ይቆማል በጠበቃነት። የባህራን ጠበቃ ቅዱስ ሚካኤል፣ የድሃው ጠበቃ እንዲሁ ጌታችንን ማስጠንቀቂያ ሰጥቷል። ከእነዚህ ከታናናሾቹ ማንንም እንዳትንቁ ተጠንቀቁ፣ መላእክቶቻቸው ዘወትር በሰማያት የአባቴን ፊት ያያሉ እላችኋለሁ። ይህ ባለጸጋ ግን ይህን ምስኪን ሊያጠፋው ከመናቅም አልፎ ከገጸ ምድር ሊያጠፋው ተከታተለው። ስለዚህ ጠባቂዎቻቸው ያያሉ፣ ማንንም አትናቁ፣ አታጥቁ፣ አታቃሉ ያለ መድኃኒታችን ኢየሱስ ክርስቶስ ለድሃው ጠበቃ አድርጎ የመላእክት አለቃ ቅዱስ ሚካኤል ላከለት። ከሞት አዳነው። እሱን አጥፍቶ ከፈራው ነገር ሁሉ አመልጦ የሚኖር የመሰለው ባለጸጋ ግን የፈራው አልቀረለትም እና መክሊቱን የቀበረው ያ አንደኛው ሶስተኛው ሰው ማለት ይሄ ባለጸጋ ነው። ባህራንን ያሳደደው እግዚአብሔር የሀብት ጸጋ ሰጠው፣ እንደሱ እንደ ባህራን ያሉ ድሃ አደጎችን እንዲረዳበት። እሱ ግን አጠፋበት፣ ድሆችን አሳደደበት። የቀበረ መክሊቱን የቀበረ ማለት ያ ነው። ምን ተባለ? ውሰዱበት፣ ያለው ውሰዱበት፣ ለእነዚህ ያላተረፉት ጨምሩላቸው፣ ላለው ይሰጠዋል፣ ከሌለው ያው ያለው እንኳን ይወሰድበታል። ይህንን ዕድል አክብረን መያዝ አለብን። በማስተዋል የእግዚአብሔር የቸርነቱ ስራ ነው። እንዲህ ያለ ዕድል የት ይገኛል? አንዳንዱ ዓለም ማንም ሳያስገድደው በገዛ እጁ አሽቀንጥሮት ይወጣል። አንዳንዱ ደግሞ እየተመኘው እየተሳለ እየጓጓ አይሳካለትም፣ አያገኘውም። እንዲህ ያለውን በረከት ቆሞ ማስቀደሱን፣ ጸበሉን፣ መስቀሉን፣ ዕጣኑን አያገኘው፣ ማህሌቱን ከበሮ አይሰማውም፣ አያገኘው። እየጓጓ እየፈለገ ይህ ዕድል ታላቅ ነው። ይህንን አክብረን በምንይዝበት ጊዜ ሌላ ይጨመርልናል። አሁን በተውሶ ቤተ ክርስቲያን እንዲያምርብን አስቀድሰናል። ጥሩ በዓል እያከበርን ነው። በየሄድኩበት ሁሉ ትናንትና አንድ ቦታ ደስ ቤተ ክርስቲያን ጽላት አስገብተናል። ጉባኤ በመላእክት ያን በኪራይ ነው፣ ሁሉም በኪራይ ነው። ይህንኑ አሁን ያለንበትን ይህን ራሱ ሞገስ በሰዎቹ ዘንድ መወደድን በእነዚህ ሰዎች ፊት መወደድን ሞገስን እንድናገኝ አድርጎ ይህ ሁሉ መንፈሳዊ በረከት እንድናገኝ እንዲደርሰን ሲያደርግ እግዚአብሔር ይህንን ከልብ ተገንዝበን አክብረን ወደን እንገለገልበት ይገባል። ከዚያ በኋላ ምን ይሰጠናል? በዚህ በትንሿ ታምናችኋል፣ የራሳችሁ ቤተ ክርስቲያን ሊኖራችሁ ይገባል። ያውላችሁ ወደዚህ ያሳድገናል። ትንሽ ሰጥቶ ያያል፣ ይመለከተናል። ያችን የሰጠንን ትንሿን በምስጋና ከተቀበል አክብረን ከተንከባከብናት እግዚአብሔር ይጨምራል። እንደዚህ ያለው ካላስተዋልነው፣ ከናቅነው፣ ካቃለልነው ምን ሊያደርግ እንዴት አድርጎ ይጨምርብናል? ምን ልናደርግ እና ለማበላሸት። ስለዚህ ይሄ ጸጋ ቀላል ጸጋ አይደለም። ምናልባትም በአይን አይታይም፣ ግን እያንዳንዳችን ፊልም እናደርገዋለን፣ ይሰማል። ስጋችን አሁን ደክሟል፣ ቁሞ አድሯል፣ ቁሞ አርፍዷል፣ እህል አልቀመሰም። ነገር ግን በድካም ውስጥ ኃይል ይሰማናል። እውነቱ በድካማችን ውስጥ አሁን ኃይል ይሰማናል።
ቅዱስ ጳውሎስ በድካምህ ኃይሌ ይገለጣል ብሎታል። ወናሁ ተውበኒ መልአከ ሰይጣን ዘይደጉፀኒ አይኔ ፍልጠት ቁርጠት ብሎ የሚያስቸግረኝ ሰይጣን ነበረ። ስለሱ እግዚአብሔርን መልሼ መላልሼ 3 ጊዜ ለመንኩት። እግዚአብሔርን ተወው፣ ለጥቅምህ ነው፣ ጸጋዬ ይበቃሃል፣ ኃይሌ በድካምህ ይገለጣልና በጸጋ ተቀበለው አለ። ደዌ ዘእፌት ዋጋ ያለው በሽታ እና ቤተ ክርስቲያንን እያገለገላችሁ እግዚአብሔርን እያመለካችሁ የሚያማችሁ ሰዎች ብትኖሩ ልክ እንደ ቅዱስ ጳውሎስ ናችሁ። ደዌ ዘእሴት ይባላል። ንስሐ ገብታችሁ ቅዱስ ሥጋውን ክቡር ደሙን እየተቀበላችሁ ቢያማችሁ፣ ቢቆረጥማችሁ፣ ቢወጋችሁ እንደ ኢዮብ እንደ ቅዱስ ጳውሎስ ዋጋ ያለው በሽታ ነው። ስለዚህ ይህንን አክብረን ስንይዝ አሁን እንግዲህ በሚቀጥለው እግዚአብሔር ባቀደውና እግዚአብሔር በፈቀደው ጊዜ የራሳችሁ ቤተ ክርስቲያን ደግሞ እንዲኖራችሁ ይጨምራል። እግዚአብሔር ላለው ይሰጠዋል። በታታሪነት ለሚያገለግል ለአምልኮቱ ለእግዚአብሔር መንግሥት ትምጻ መንግሥትህ ትምጣ ምድርን ትሙላ ብሎ ይህንን ለሚሰራ እግዚአብሔር ወደ ዘላለም ደስታ፣ ወደ ጌታ ደስታ፣ ወደ ዘላለማዊ ሐሴት ግባ ይለዋል። ይህንን ለማግኘት ነው ጥረቱና ግን በልማድ አይሁን ከልብ በማስተዋል እያደረግነው ስንሄድ በዚህ እስካሁን ድረስ መደመጣችን፣ መወደዳችን፣ መሰማታችን እየበዛ ይሄዳል። በክብር ላይ ክብር የጎደለንን ነገር በመሙላት እግዚአብሔር አብሮን ይሆናል። በተበተንበት ሁሉ እግዚአብሔር እየተከተለ እንደዚህ ይሰበስበናል። ይህ ታላቅ ጸጋ ነው፣ ታላቅ ክብር ነው። የዚህ ክብር ከገባን ሌላ ክብር ይጨምርልናል። ከዚህ በኋላ በራሳችሁ ቤተ ክርስቲያን የምትገለገሉበትን ዘመን ደግሞ እግዚአብሔር ያሳጠረው ያመጣዋል። ወደ እግዚአብሔር እንደዚህ ነው ልማዱ አሰራሩ። ታላላቅ ሰዎች ብለን የምንጠራቸው ዛሬ በትንሽ ነገር አይቷቸው በትንሽ ነገር ታምነው ነው ከፍ ከፍ ያደረጋቸው ይሄድ። ሙሴ የተጠራ ከበግ እረኝነት ነው። እረኛ የመጨረሻ ትንሹ ስራ ነው፣ የተናቀ ስራ ነው በሀገራችን ባህል። ዳዊት ገና በልጅነቱ የተጠራ ከሜዳ ነው፣ ከእረኝነት ነው። እግዚአብሔር በጎችን ሰጠና በጎቹን እንዴት እንደሚያያቸው ንቆ ነው፣ አቃሎ ነው፣ በግድየለሽነት ነው ወይስ እንዴት ነው ብሎ በጎች ሰጥቶ አየው። በጎቹን የሚያጠቃ አውሬ በሚመጣ ጊዜ እኔ ሳልሞት በጎችን አውሬ አይበላም ብሎ ከአንበሳ ጋር የሚተናነቅ ከነብር ጋር የሚተናነቅ ሆኖ እንዲህ ያለ እረኛ ሆኗል። አንተማ ለሌላው መንጋ ለታላቁ መንጋ እረኝነት የተገባህን በትንሹ ያየናል። አስተሳሰባችን፣ አመለካከታችን፣ አመጋገባችንን አይቶ ልቡናችን ቀና ከሆነ ለተሰጠን ነገር ክብር ካለን ከፍ ከፍ ያደርገናል። የእግዚአብሔር ልማድ ነው ይሄ። ስለዚህ ይህንን አክብረን ከተቀበልን፣ በምስጋና ከተቀበልን፣ በማስተዋል መርምረን ከልብ ተገንዝበነው የምናደርገው ከሆነ በክብር ላይ ክብር፣ በከፍታ ላይ ከፍታ ይጨምርልናል እግዚአብሔር። በኋላም ደግሞ መንግሥቱን ያወርሰናል። በዛች በምድር ሕይወታችሁ ክርስትናችሁን ጠብቃችሁ ሃይማኖታችሁን ጠብቃችሁ ኑራችኋል፣ አገልግላችኋል፣ ዘመራችኋል፣ ማዕሌት ቆማችኋል፣ ቤተ ክርስቲያን አነጻችኋል። በሉ አሁን እንግዲህ የማይፈርስ ራሱ ተጠባቢዋ ሐናጺዋ ራሱ እግዚአብሔር የሆነላትን የዘላለም ከተማ ውረሱ ትባላላችሁ እንባላለን። ጊዜ ማድረግ ማለት ይሄ ነው እና ይህንን ሕይወት ይህንን ሽልማት ለማግኘት በጥቂቱ ታምነሃል፣ በብዙ እሾምሃለሁ። ዛሬ የተሾማችሁ ካህንና ዲያቆናት በጥቂቱ ታምነሃል፣ አንተ ቸር አገልጋይ፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ ነው ያለው። እነዚያን ሁለቱን ቸር አገልጋዮች አክብር ትሄዳለህ። ስለዚህ በቅንነት በትሕትና ፍትሐ ነገሥቱን ተመልከቱ። ቃለ ዓዋዲውን አስጠኗቸው። ኃላፊነቱን የወሰዳችሁ መምህራን ለምእመናኑ ለእነዚህ ዲያቆናት ፍትሐ ነገሥቱን፣ ሕገ ቤተ ክርስቲያኑ፣ ቃለ ዓዋዲውን አሰልጥኗቸው።
ቅዳሴ ብቻ አይደለም። ተንሥኡ ጸልዩ ብሎ እየወጣ ጮሆ በጥሩ ድምፅ በሚመስል ድምፅ ቀድሶ ወጥቶ ስነ ምግባር ከሌለው የሚሳደብ ከሆነ የሚማታ ከሆነ የሚሰርቅ ከሆነ እናት አባቱን የማያከብር ከሆነ ምዕመናንን በትሕትና ዝቅ ብሎ የማያገለግል ከሆነ የሚታበይ ከሆነ ተንሥኡ ብሎ ቀድሶ ስለወጣ ብቻ የሚጠቅመው የሚጠቀመው ነገር ነው። ስለዚህ እነዚህ እንዲያቆላ ሳይጎረምሱ ካሁኑ አቅሏቸው ካሁኑ አሰልጥኗቸው። እውቀት እንኳን እነዚህ ገና ውዳሴ ማርያም ቅጡ ያልዘለቁ ቀርቶ ማንም ቢሆን እስከ ዕለተ ሞቱ ድረስ ካህን እስከ ዕለተ ሞቱ ድረስ መማር አለበት። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቀት ደግሞ በጣም ጥልቅ ንጹሕ ሰፊ ስለሆነ ስለማያልቅ ካህን ዕድሜ ልኩን ተማሪ መሆን አለበት። ተማሪ ነው፣ ጠያቂ ነው መሆን ያለበት። ስለዚህ እንደዚህ አድርጋችሁ በዛች በምድር በድቁናዋ በቅስናዋ በመርጌትነቱ በጥሩ ያገለገላችሁ መክሊታችሁን ያተረፋችሁ በጥቂቱ የታመናችሁ በብዙ ሾማችኋለሁ። የሕይወት አክሊልን የድል አክሊልን የጽድቅ አክሊልን እንሰጣችኋለሁ የሚባሉ አገልጋዮች እንደሆኑ ደግሞ በዚያኛው ጉባኤ በሰማያዊ ጉባኤ ሌላ ጉባኤ አለ። ሁሉም በመቃብር ያለ ሁሉ በአንድ ጊዜ ተነስቶ ቅድም በቅዳሴ እንደሰማችሁት በመጀመሪያው አዋጅ ምን ይሆናል አለ? የሥጋ ቅርፍት ሁሉ የተበተነ በአውሬ ሆድ ውስጥ በአውሬ የተበላ ሁሉ ሳይቀር ወደ ቀደመ መገናኛው ይሰበሰባል። ያ መገናኛ አንድም ራስ ቅሎ ያረፈበት ነው፣ አንድም እትብቱ የተቀበረበት ነው። ወደዚያ ይሰበሰባል የሰው ሥጋ። በሁለተኛው አዋጅ ፍጹም በድን ይሆናል። በሦስተኛው አዋጅ ሁሉም በአንድ ቀን ይበቅላል፣ ይነሳል። በዚያ ጉባኤ ማለት ነው። በዚያ ጉባኤ በጥቂቱ በምድር የታመናችሁ በብዙ ሾማችኋለሁ የሚባሉ አገልጋዮች እንዲሆኑ ቅረጿቸው፣ አሰልጥኗቸው። ሁላችንም ለዚህ እንትጋ። አገልግሎት ላይ አገልግሎት፣ በትጋት ላይ ትጋት እየጨመር እንድናገለግል ያስፈልጋል። የ10 ዓመት ጉዞ እንግዲህ ከስደት ውጣ ወረድ ጋራ ቀሲስ ደመላሽ በተቻላቸው መጠኖችን ቤተ ክርስቲያን ጠብቀው ከዚህ አደርሰዋል። ቅድም ከሪፖርት እንደሰማሁት መልካም ነው። ሌላም ኃላፊነት አምና ተሰጥቷቸዋል በነሐሴ እና ምዕመናንን በያሉበት ከተማ ሁሉ ማሰብሰብ፣ የእግዚአብሔርን መንገድ ማሳየት፣ ከእግዚአብሔር ጋር ማገናኘት ቀላል ስራ አይደለም። 10 ዓመት ሙሉ ጠብቆ ለዚህ ዕለት እንደዚህ ላለ በዓል ማብቃት ማድረስ ትልቅ ነገር ነው። ደሞዝ የለም፣ ቶሎ ቶሎ የሚታደረው እንደ ማንኛውም እንደ ምዕመናኑ ሰርተው ማሪ ናቸው። እንደሰማሁት ቤተሰቦቻቸውን መርዳት አለባቸው፣ ልጆቻቸውን ማሳደግ አለባቸው። ያንን እየሰሩ በጎን ደግሞ እግዚአብሔር በጠራቸው በሰጣቸው ክህነት ደግሞ እንዳይጠየቁ የሚማዘለውን መንጋ ሁሉ እንደዚህ ሰብስበው እቅፍ ድግፍ አድርገው ይዘው መገኘታቸው ትልቅ ስራ ነው። በጥቂቱ የታመንክ በብዙ ሾምሃለሁ ለመባል ያብቃቸው እግዚአብሔር። እንደ እያንዳንዳችን በተሰጠን ጸጋ ቤተ ክርስቲያንን አገልግለን እግዚአብሔር ጸጋውን ሲሰጠን የት ላይ መዋል እንዳለብን አውቆ ነውና ያንንም አውቀን እንድንፈጽም ነውና ጸጋን ማወቅ በጣም ከባድ ነው፣ ቀላል አይደለም እና እያንዳንዱ ባልተሰጠው ጸጋ ሲገባም ውጤታማ አይሆንም። አንድ ሰው ጸጋውን አውቆ በጸጋው መሰማራት አለበት። ያ ካልሆነ በሌሎች ጸጋ ሲቀና፣ ሌላውን ሲመቀን፣ ዘማሪ የሆነ እንደሆነ በሰባኪው፣ ሰባኪ የሆነ እንደሆነ በዘማሪው፣ ወዘተ ወዘተ ቀዳሽ የሆነ እንደሆነ በአስተዳዳሪው፣ አስተዳደር ችሎታ ምስጉን የሚያለማ ከሆነ ደግሞ በቀዳሹ እንደዚህ መጠላለፍ አይመጣም። ሰው ጸጋውን ካወቀና የተሰጠውን ጸጋ እግዚአብሔር የሰጠው ነው፣ ለዚያም እግዚአብሔር የሰጠው ነው። በዚያ መቅናት እግዚአብሔርን መቃወም ነው። የራሴ ይበቃኛል፣ ጸጋዬ ይበቃኛል ብሎ በጸጋው የሚያገለግል አገልጋይ ያስፈልጋል። ያ ከሆነ ጥላቻ የለ፣ አለመግባባት የለ፣ በቤተ ክርስቲያን ፉክክር የለ፣ ትዕቢት የለ። ይህ ሁሉ ይጠፋል እና ጸጋችንን በርበረን በጸጋችን እንሰማራ። መንፈስ ቅዱስ ጸጋን የሚሰጥ ቤተ ክርስቲያንን ለማነጽ ነው፣ ለቤተ ክርስቲያን ጥቅም ነው ተብሏል። ስለዚህ
በየጸጋችን እግዚአብሔር በሰጠን ጸጋ ሳንቀብረው ከቤተ ክርስቲያን ርቀን ለዓለምን እንዳናውለው ቀብረነውም እንዳይኖር ያለ የተሰጠን ጸጋና እግዚአብሔር ባላሰማራን ቦታ ገብተንም የሰው ጸጋ በሚውልበት ገብተን እንቅፋት እንዳንሆንም ጸጋችንን እየፈለግን በየጸጋችን እናገልግል። ስለዚህ ይህ ቤተ ክርስቲያን እንግዲህ ለመጀመሪያ ጊዜ ነው የመጣው። አምና ሌላ ቤተ ክርስቲያን ነው እርሳቸው በሚያገለግሉት ቤተ ክርስቲያን የተገናኘን እንጂ አንዤ ቅዱስ ሚካኤል ለመጀመሪያ ጊዜ ነው። መዘምራንን አይቻለሁ። ዛሬ የተካኑትን ዲያቆናት ማፍራትም ቀላል አይደለም። ውዳሴ ማርያም ማስጠናት በጣም ቅድም እንዳልኩት ራሳቸውን ኑሮ ፉል ታይም አገልጋይ አይደለም። ቄስ እንደ ማንኛችሁም ኑሯቸውን ለማሸነፍ ስራ እየሰሩ የሚኖሩ ናቸው። ደሞዝ አትከፍሏቸውም። ሳምንት እስከ ሳምንት ከእናንተ ስለ እናንተ አይደለም የሚያስቡ ስለ ምዕመናን ብቻ አይደለም። ያ ቢሆን ኑሮ የበለጠ ይሰሩ ነበረ። እያንዳንዳችሁ የሚያስፈልጋቸውን ነገር እየመረመሩ እየተዘጋጁ የእያንዳንዳቸውን ፍላጎት ለማሟላት ይሰሩ ነበረ። ግን ባላቸውም እንኳን ሰዓት ዲያቆናትን ማፍራት እንግዲህ ትንሹ ሐሙስ ውዳሴ ማርያም ላይ ደረሰ የተባለው ነው። ቅድም የፈጠርኩት አያያዙት ብለው እንደሚቀጥሉ በማመን ነው እንጂ አልሾመውም ነበረ። እነዚህ ለቤተ ክርስቲያን ጠንቆች እንዲሆኑ አያስፈልግም። ያልተማሩ ሰዎችን አሁን እጅ እንዲያስታጥቡ ዘመነ ንጹሐ ላይ ቄሱን እጅ እንዲያስታጥቡ ከሰል እንዲያቀርቡ ፍም እንዲያፈሙ ተብሎ የሚደረግ ነገር ኋላ ጠንቅ ነው። ታሳድጓቸዋላቸው ብዬ ስላመንኩ ነው። ይቀጥላሉ ብዬ ስላመንኩ ነው። እና ይህንን ማፍራት ራሱ ቀላል አይደለም። ስለዚህ እንኳን ደስ ያለዎት ይህንን አገልግሎት በማሳየትዎት ይህን ፍሬ በማሳየትዎት እና እንግዲህ ላጠቃለውና እግዚአብሔር አምላክ ፍሬዎትን፣ ስራዎትን፣ አገልግሎትዎትን ተቀብሎ በቀሪ ዘመንዎትን እንዲሁ የሚችሉትን ሁሉ እያደረጉ አገልጋዮችን እያፈሩ ወንድሞችን እየሰበሰቡ እያቀረቡ አሁን ዛሬ ቅስና እንዲቀበል የፈለጉት ወንድም በአንዳንድ አካባቢ ሆኖ ይጥፋ ነው የሚባል ቅስና እንዲቀበል ማድረግ ራሱ መፍቀድ ራሱ አንድ ቅንነት ነው። የራሱ በአንዳንድ ቦታ በዚሁ በፈረንሳይም በቤልጅየምም የማየው አንዳንድ ካህናት ሌላ ካህን እንዲደርስባቸው አይፈልጉም። ጳጳስም ንጉሥም ሆነው ራሳቸው ብቻ በዚህ አካባቢ እንጂ ሌላ በዚህ አካባቢ ካህን እንዲደርስባቸው የማይፈልጉ አካባቢዎች ነበሩ። እሱን ለማድረግ ሞክረናል። ስለዚህ እርስዎ ግን ቅን ሰው ነዎት። ደርሰው ቄሱ እንዲረዳዎት ቅስና እንዲቀበሉ መጋበዝዎት ማበረታታትዎት እንጂ እዚህ ነው ወንድማማችነት፣ እህትማማችነት ደስ ይላል። እግዚአብሔር ይከብራል፣ እግዚአብሔርም ደስ ይለዋል። እና ይሄ ሁሉ ፍሬ ስላየሁበት ደስ ብሎኛል። እና እንግዲህ 10 ዓመት ነው ብላችኋል። 10 ዓመት ተጉዞ መቼም እንግዲህ ዝም ብዬ አልሄድም። ደብረ ሰላም ይባልልዎትና ደብረ ሰላም ቅዱስ ሚካኤል ተብሎ የደብረ ስም አግኝቶ በዚህ እንዲጠራ ተፈቅዶለታል። እንግዲህ ግንጥል ጌጥም ይባላል። እንደዚያ እንዳይሆን ደግሞ የተሟላ እንዲሆን እርስዎ በዚሁ በደብሩ ስም በቃለ ዓዋዲው መሰረት በደብሩ ስም ይጠራ ቀብላልና መላከ ሰላም ተብለው የበለጠ ፍሬ እንዲሆን ያገለግላል እና ጥሩ ፍሬ ስላፈሩ ነው። ይህ በፍሬ ነው መመዝነው ሰውን እንጂ ዝም ብሎ እያነሳህ አላሸክምም። መወቀስም አልፈልግም። እንዲ አሁን ይሄ ምን ሊሰራ ነው መልአከ ሁከት መልአከ ሰላም ያሉት መባል አልፈልግም። እና ስለዚህ ወንድሞችዎትን በመሰብሰብ የሰላም ሰው ሆነዎትን ስላሳዩ ተሰደው የመጡትን በማስተናገድ በመቀበል በማቅረብ ወደ እርስዎ ማዕረግ እንዲደርሱ ሲያበረታቱ ስላየው ልጆችን ስላፈሩ እንዲያው ከዚህ አኳያ ደብሩን ማሰራበት ቀላል አይደለም። ይሄ ሁሉ ስለሆነ ይሄ ተደርጓል። እግዚአብሔር የተመሰገነ ይሁን። እንግዲህ የበለጠ ፍሬ እንዲያፈራ